አላህ እኮ የረገመው ሰው መገለጫው ጊዜን ዝም ብሎ የሚያጠፋ ነው ቁጭ ብሎ ጊዜ ሰይፍ ነው ኢለም ተቅጣዑ ቀጣዐክ ካልቆረጥከው ይቆርጣል በስራን ተክቶሉ ካልቆረጥከው ከእድሜ እየቆረጠ ይወስዳል ነገ እኮ ከቀረህ የእድሜ ክፍል የመጀመሪያው ቀን የቀረህ እድሜ ያለ 40 50 ዓመት ነገ የመጀመሪያው ለ40 ዓመት የመጀመሪያው ቀን አዲስ አህድ مع الله አድርግ ከአላህ ጋር አዲስ ቃል ግባ ህይወት ግን ለውጥ ለመንቀሳቀስ እቅድ አውጣ ከአንድ ጊዜ በላይ ዱንያ ላይ አትኖር ግልጽ አንዴ ብቻ ነው የመኖር እድል ለምሳሌ ክላስ ተማሪ ነህ አንድ ቀን ክላስ ቢያልፍ ሌላ ቀን እንደተማሩዋል الدنيا ግን አንዴ ካለፈች አለፈች ሁለተኛ ዱንያ የለም አንዴ እሷን ፕሮግራም አውጥተህላት በጊዜ ተጠቅመህ ባለፈው ካሴታችን እንዳለው አላማ ቀርጸ ግብ ልታደርሳት ይገባል